መላው ዓለም ፊቱን ወደ ኢትዮጵያ ዙሮ አንድ አስፈላጊ ነገርን በየገዳማቱ በየቤተ ክርስቲያኑ ሲያስስ ቆይቷል። ይህ ዕቃ ከኒኩለር በላይ አስፈላጊነት እንዳለው በግልጽ ተነግሯል። እንደሚታወቀው በአሁኑ ዘመን በርካታ ኦርቶዶክሳውያን በጠራራ ፀሐይ እየተገደሉ፣ ካህናት እየታረዱ፣ ቤተ ክርስቲያን እየተቃጠለች እንደሆነ እየተመለከትን ነው። ታዲያ የዚህ ሁሉ መንስኤ ግን በግልጽ የታወቀ ይመስላል። እስራኤላውያን አዲሱን ቤተ መቅደሳቸውን መገንባታቸውን ተከትሎ በርካታ ነገሮች ወደ ቤተ መቅደሱ ያስገባሉ ተብሎ ሲጠበቅ ነበር። ከነዚህ መካከልም ታቦተ ጽዮንን ጨምሮ የንጉስ ሰለሞንን ቀለበትና የመጽሐፈ ሄኖክን ከውስጥ የጠፉ ገጾችን ሳይቀር እያሰሱ ይገኛሉ። በዚህ ጉዳይም በርካታ ገዳማቶቻችን ከባድ ስጋት ላይ ወድቀው ቆይተዋል። የጠቢቡ ሰለሞን ትውፊት በእስራኤል፣ በባቢሎን፣ በግሪክ እንዲሁም በግብጽና በበርካታ ሌሎች ሀገራት ትውፊት ውስጥ ያለ ነው። ታዲያ ይህ ታምረኛ ቀለበት ወደ ኢትዮጵያ እንደመጣ ስለታወቀ የትኛው ገዳም ላይ እንዳለ የማሰስ ስራ እየተሰራ ቆይቷል። በዚህ የተነሳም ገዳማት ሲመቱ ገደሉ፣ መነኮሳት ሲገደሉ ተዋህዶ የተባለን እምነት ከምድረ ገጽ ለማጥፋት እንቅልፋተው እየሰሩ ነው ያሉት። ታዲያ ይህ ቀለበት ምን ቢይዝና ምን አይነት ጥበብ ቢኖረው ነው የሰለሞን ቀለበት በዚህ ልክ እየተፈለገና ዓለምን እያፋጀ ያለው? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን ፕሮግራሞች ለመላው ዓለም ማጋራት አትርሱ። ቀጥታ ወደ ዛሬ ፕሮግራማችን አለፍን። የጠቢቡ ሰለሞን የኃይል ምንጭ የነበረውና ታላላቆቹ የቀደሙት የኢትዮጵያ ነገስታት እንዲሁም አንዳንድ ሊቃነ ጳጳሳት ይጠቀሙበት የነበረው ቀለበት ሚስጥር ምን እንደሆነ ለመረዳት ዓለም ላይ ያሉ ብዙ የጥንት መዛግብቶች እየታሰሱ ይገኛሉ። በዚህ ኃያል ቀለበት ከሰው ተፈጥሮ በላይ የሆኑ የጥበብና የንቃተ ህሊና ስፋትን ያላብሳል። ይህ መለኮታዊ ኃይል የተጎናጸፈው ቀለበት ለሰለሞን የማስተዋል፣ በጥበብ የመምራት፣ ነገሮችን ከሰው በተለየ መልኩ የመመርመር፣ ከእንስሳት ጋር ሳይቀር የመግባባት፣ የመነጋገር ጥበብን ያጎናጸፈው ነው። ከመካከለኛው ዘመን ሆዲ በስፋት ስለዚህ ቀለበት በስፋት ይነገራል። በተለይ በመካከለኛው ምስራቅ ባሉ አረብ ሀገራት እጅግ ትኩረትን የሳበ ቀለበት ነው። ከዚህ የተነሳ በክታብ፣ ባሸንክታብ እንዲሁም ደግሞ በመልእክት የቀለበቱ ቅርጽና ይዘት ይሰፍር ነበር። ይህ ቀለበት የተሰራው በአንድ ገጹ ከነሐስ በሌላ ገጹ ደግሞ ከብረት ሲሆን በሁለቱም የቀለበት ገጾች ላይ ህቡ ስሞች ወይም በአንደኛው ስም አምላኮችን በአንደኛው ስም አምላኮችን ወይም ማስማትን ይዟል። ይህ ኃይል ያለው ቀለበት ለሰለሞን ከእግዚአብሔር እንደተሰጠው ይታመናል። በዚህም ድንቅ ቀለበት የተፈጥሮ ነፍሳትንና ውሆችን እንዲሁም እንስሳትንም ያዝ እንደነበርም ታሪክ ያወሳል። በተለያየ ዘመንም ስለዚህ እንቁ ኃይል ስላለው የሰለሞን ቀለበት ሐሳባዊ መላምት ይሰጥበታል። ይህ የሰለሞን ቀለበት ከአባቱ ከዳዊት ኮከብ ጋር ተመሳሳይነት ያለው ባለ 6 ከዋክብት ቅርጽን ይዟል። በእርግጥ ባለ 6 የኮከብ ቅርጽ ከስነ ምልክት ተመራማሪዎች አንጻር እንዲሁም ደግሞ ከቤተ ክርስቲያናችን መዛግብት እጅግ ብዙ ሊባልለት ሊነገር ሚስጥሩ ሊገለጽ የሚገባው ምስጢራዊ ምልክት ነው። ነገር ግን በአንድ ነገር እርግጠኛ መሆን ይቻላል። የዳዊት ኮከብ፣ የሰለሞን ቀለበትና የላሊበላ ቤተ መቅደስ ውስጥ ያለው የባለ 6 ከዋክብት እንዲሁም ይምርሃነ ክርስቶስ አርማ ከእስራኤል እስከ ኢትዮጵያ የተዘረጋ ያልተገለጠ ሚስጥራዊ መልእክት እንደያዘ በእርግጠኝነት መናገር ይቻላል። የዳዊት ኮከብ ዘስታር ኦፍ ዴቪድ በላሊበላ የዳዊት ኮከብን እስራኤላውያን ማግን ዴቪድ ይሉታል። ትርጉሙም የዳዊት ጋሻ ማለት ነው። ይህ ምልክት የዳዊት ጋሻ ከሚለው ስም ጋር አንድ ላይ በተለያዩ የእስራኤላውያን መጻሕፍት ላይም ሰፍሮ ይገኛል። በተለይም እስራኤላውያን ሰዎችን ካደጋ ለመጠበቅ የሚሆኑ ጠልሰሞችን ሲሰሩ እርሱን ያሰፍሩት እንደነበር ይነገራል። በተጨማሪም የንጉስ ሰለሞን ማህተብ ቀለበት ዘሴል ኦፍ ኪንግ ሰለሞን ተብሎ ይታወቃል። በላሊበላው ላይ የሚገኘው ከዳዊትም ሆነ ከሰለሞን አርማዎች ጋር ተመሳሳይ ነው። ይህ ባለመስቀሉ የዳዊት ኮከብ በይምርሃነ ክርስቶስ ቤተክርስቲያንም ጭምር እንደሚገኝም ይታወቃል። የዳዊት ኮከብ፣ ኮከቡ የሰለሞን ማህተም፣ የዳዊት ኮከብ፣ የቴዎድሮስ ኒሻን፣
የዳዊት ኮከብ፣ የላሊበላ ጌጥ፣ የአክሱም ጌጥ፣ የፋሲል ጌጥ፣ የይምርሃነ ክርስቶስ ጌጥ ማህተመ በመባል ሲጠራ፣ አብዛኛውን ጊዜ ግን የሰለሞን ማህተብ አሊያም ደግሞ የዳዊት ኮከብ በመባል ይታወቃል። ይህ ኮከብ አመጣጡ እንዲህ ነው። መጽሐፍ ቅዱስ ውስጥ ከሚደጋገሙት ክስተቶች ውስጥ አንዱ የሚሆነው ከድርጊቶች በፊት የኮከብ መታየት ነው። ይኸውም ሙሴ ሲወለድ፣ ሰለሞን ቤተ መቅደስ ሲሰራ፣ ክርስቶስ ኢየሱስ ሲወለድ የታየው ነው። እናም ከዚህ ሀሳብ በመነሳት የኮከቡ ምልክትና አመጣጥም ሰለሞን አርማው አድርጎ በምኩራባት እንዲሰቅል የሚያዘው የኮከብ ቅርጽ ያለምንም አማራጭ የቤተ መቅደሱን መስሪያ ቦታ የጠቆመው ኮከብ ቅርጽ ሳይሆን አይቀርም። አባቱ እንዴት አስቀድሞ ኮከቡን ጋሻው ላይ በመቅረጽ ሊጠቀምበት ቻለ ለሚለው ጥያቄ ደግሞ ዳዊት ነቢይ እንደሆነ ይታወቃል። ነቢይ ከሆነ ደግሞ ወደፊት የሚሆነውን አስቀድሞ ማወቅ ማየት ይችላል። ስለዚህ የቤተ መቅደሱን መስሪያ ቦታ የሚጠቅመውን ኮከብ ቅርጽ ስሎ ቤተ መቅደሱን እንደሚሰራ አስቀድሞ ለተነገረለት ልጁ አስቀምጦለት፣ ልጁም ስዕሉን ተጠቅሞ ኮከቡን በመለየት ባያት ጊዜና ባያት ቦታ ላይ ቤተ መቅደሱን ሰርቷል። በቅዳሴ ማርያም በተባለው አንድምታ መጽሐፍ ላይም የሰለሞን ቀለበት ማህተም ህቡ ስም ሐራሩኤል ጭራውቅ ይባላል። ጥበቡን የተጠበበበት ጠቢቡ ሰለሞን ለራሱ ሐራሩኤል ጭራዋቅ የሚል ስመ አምላክ የሰፈረበት ቀለበት ነበረው። ተአምራት መንግስቱ ግርማ ሞገሱ እሱ ነውም ይባላል። ታዲያ እነዚህ አባቶችና መርበብት ሰለሞን የተሰኘው ጥንታዊ የብራና መጽሐፍ በተገኘበት ማስረጃዎች አንድ እውነታ ላይ ያደርሰናል። የዚህ ቀለበት ሚስጥር በቀለበቱ ላይ የሚገኙት 3 ጠልሰሞችና 2 ምስጢራዊ የእግዚአብሔር መለኮታዊ ስሞች ወይም ማስማቶች ናቸው። ለበርካታ ዘመናት ከታቦተ ጽዮንና የብራና መጽሐፍቶቻችን ባሻገር በሀገራችን የሚገኘውን ትክክለኛው የጠቢቡ ሰለሞን ቀለበት ለማግኘትና እንዲሁም ቀለበቱን ለመውሰድ የሚስጥር ማህበረሰቡ ጭፍሮች የሚባሉት የጽዮን ጽዋ ማህበራት፣ የወንድማማቾች ማህበር፣ ስለ ሚስጥሩ ማህበረሰቡና የጽዮን ፕሮቶኮል ተላላኪዎች የተባሉ እጅግ ጠንካራ ተጽዕኖ ፈጣሪዎች ብዙ ቢደክሙም ብዙ ሴራዎችን ቢያሰሩም አልተሳካላቸውም። ቢሆንም ግን አንዳንድ መረጃዎች እንደሚጠቁሙት አሁን ይህንን ቀለበት እጅግ ሚስጥራ በሆነ መልኩ መገኛውን እያሰሱት መሆኑንና በመጨረሻ ግን አንድ እውነትን መገንዘብ ሊገባን ግድ ይላል። በእስራኤላውያኑ በዳዊት ኮከብና በሰለሞን ቀለበት ላይ የታተመው አርማ እስከ ኢትዮጵያውያኑ ላሊበላና ይምርሃነ ክርስቶስ ያለፈ እንዲሁም እስከ 1966 የነበረ የዘር ሐረግ ወይም ሰሎሞኒክ ዳይናስቲክ የሰለሞን ዝርወ መንግስት እንደሆነ ነው። ይህ ስርወ መንግስት ሲመለስ ኃይሉና የቀለበቱ ሞገስ ይመለሳል ተብሎም ይጠበቃል። ለዛም ነው በርካታ የዓለም ሀገራት የሰለሞን ቀለበትን በማሰስ ላይ የሚገኙት። አሁን ደግሞ እጅግ በስውርና በድብቅ ይህ የሰለሞን ቀለበትን በርካቶች ዓለም ሀገራት በድብቅ እያሰሱትና እየፈለጉት በተለያዩ ገዳሞች ላይ አነጣጥረው እንደሚጠብቁት እየተገለጸ ይገኛል። እስራኤላውያን አዲሱን ቤተ መቅደሳቸውን መገንባታቸውን ተከትሎ በርካታ ነገሮችን ወደ ቤተ መቅደሱ ያስገባሉ ተብሎ ሲጠበቅ የነበረ ሲሆን ከነዚህ መካከልም ታቦተ ጽዮንን ጨምሮ የንጉስ ሰለሞን ቀለበትና የመጽሐፈ ሄኖክ ከውስጥ የጠፉ ገጾችን ሳይቀር እጅጉን አጥብቀው በኢትዮጵያ ምድር ላይ እያሰሱ እንደሚገኙም በግልጽ እየተነገረ ይገኛል። ውድ የቻናላችን ቤተሰቦች ለዛሬ ያዝንላችሁ መርሃ ግብር ይህንን ይመስላል። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸው መረጃዎችና ፕሮግራሞች ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች አዳዲስ መረጃዎች ወደ እናንተ እስከምንመለስ ሰናይ ቆይታ